ወይኔ ለዳግም እኮ 50 ጊዜ ደውዬለታለሁ በዚህ ሳምንት እስካሁን ስልክ አያነሳም። ለእናታችሁ እና ደጋግመሽ ደውይ። ፍቅር ታጋሽ ነው። ምንድነው የምትደውይ? ሲጀምር ማለት ነው ወንድ ልጅ ጋር ማለት ነው እንደዚህ እየደወለ ምናምን አይጨቀጨቅም። እሷ እንዳሰሚያት ፍቅር ኃያል ነው፣ ታጋሽ ነው። ደውይ ደግመሽ። እኔ የምወደው ልጅ ማለት ነው በዚህ ጋር ቢያልፍ ማለት ነው እንፋስ ያለፈ አይመስለኝም። እውነት እኔ ፍቅር ታጋሽ ነው ባይኔ። እንዴ መቅዲ ሳሚ መጣልሽ? ማነው ሳሚ? የቢሮሽ ልጅ ያ ጧት ማታ ፎቶን የምትወጂው ልጅ አረ መጣልሽ እባክሽ ወደዚህ። እኔ መቅደስ ኩሌን ስጠብቅ ይሁንሽ። ሴቶች ኩል ባለፈውም እኮ መጣ በባህል ዘፈን ስታስቸግረኝ ነበር መስሪያ ቤት። አረ ዛሬ ምንም አየር የለም። ፍሪክም ጠፋ ምናምን ምን ይሻለኛል እንዴ? ፍሪክ ነይ እስኪ ብራዘር ይጥሙ ነይ አሁን ምን እያደረግሽ ነው? ዝም ብዬ ወክ እየበላሁ። ምንድን ነው ስልክ ነው? እኔ ተልኬ ነው። ማን ልኩሽ? ዳቦ ተልኬ ነው። ኧረ እባክህ እስኪ በቃ ሌላ ምንም የለኝ። እቺ ያምርብሻል። አድርገትሽ ይመችሽ ብራዘር። አመሰግን። በቃ ደግ ወይ ሌላ አለ። ምን አልሽ? ና ኧረ እኔ እኮ ለጨዋታ ይኸው ጅስትም ስልክ ደብቋል። ኧረ እባክህ ለጨዋታ ነው። ኧረ አንቺ ይመችሽ። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ይሁን ያለ አዳርሺ ታቢያረጋችሁ አንበሳ መኖር አንበሳ ጫማ ብሪስ አንተ ምንድነው የሰው ስልክ ልቀቅ እና ለምን ዘለልክ? ደስ ብሎኝ ነው ብራዘር። አንተ ስልክ ነው የኔ ነው ወንድ ቁጭ ማለት ሊባን ተመናት ዝም በሉ ማረጋገጫ ፓስፖርት 07 21 58 ከፈታ ያራሳየው ቁጭ በል ስማኝ ተበደልኩ ብለህ የምታቆኝ ላታወራሽ እያደረግሽ ወደ ቀኝ ወደ ግራ አንድ ወደፊት በቃ ጨረሰን። አንዴ ሌው ሄሎ ዶክተር ጫኔ ነው ክሊኒክ ምን ልታዘዝ? ሄሎ ዶክተር አደጋ አጋጥሞኝ ነው። ኦኬ አደጋው ምን ነበር ሊነግሩ ይችላሉ? እስክሪፕቶ ነው ተበይ። ኦኬ በሩጠውት ነው። እሺ በ5-10 ደቂቃ ውስጥ አምቡላንስ ላይ በህይወትና በሞት መካከል ነው ያለው። እንደም እስከ ዛሬ አቆየ። እንግዲያውስ በጉልበቱ ስትሬት ወደ ላይ ዘግዝጉ። በጭንቅላቱ ላይ? አዎ በጭንቅላቱ ላይ ዘግዝጉ። እሺ ቆይ እሺ ዘግዝጉ። ዘግዝጋለሁ ዶክተር። አዎ በቃ ሲገነፍል ራሱ ይደስሯል። ጠብቁ። እናቴ ትሙት። አክሻይ ቁጥር አክሻይ ከኋላ ኧረ አክሻይ ምንድን ነው? ሌባ እንዳይሆን አሁን የሮጠው ሰርቋችሁ ነው? ወንድም እናት ይደሽናል። እኔ ባልኖር ወይ ይውጣችሁ ነበር። ያስ ዝም ብለህ ያዝ። ቱሂቱ ጀነት ሜሪ ቱሂ ሜራ ጁን ይለዋል። ሻው ምን ማለት ነው ደግሞ? ያባት እንግዲህ አትግደለው ይልቁንስ ማጅላክበት ማለት ነው። ከኔ ነው የምትፈልጥ ስልክ ሊበሩ ብለው እኮ ሌባ ናቸው ወንድም። የእናቴ ማስታወሻ አንድ ያለች ነው። ሁለት ሌባ ናቸው ወይ? ቆይ ተረጋጉ። ምንድነው? ሸማቾች ልክ እኮ ነው ሰው ልታገኙት። አንተ ዘንድሮ መልሰሻልከም አሽቃባጭ ጦርነትን ላይ እንደሚዘግብ ጋዜጠኛ ወሬ ባለበት አጠፋ። ማነቻን ተናገር። ዝም ብለህ አትበል። ተናገር። አቡ ተናገር አይደል? ዛሬም ሰሚያለሽ? አዎ መስማት ነው ፍላጎት። ተናገር። ሂሩቴ
የሸማቹ ሰልፍ ላይ የተገናኘነው። እሺ ከዛስ እባክህ? ከዛስ ሂሩቴ እናቴ ልክ እሷን ባየሁ ቅጽበት ቺፍ ዘይት ጭቀዋል አይደል? እሱ መሰለችኝ ባለቤት። ደግሞ አፍ እንዳለው ስትወራለህ ዝም በል። አይ ቆይሽ ከዛስ? ከሸማቹ ሰልፍ ላይ አንጠልጥላ ወደ ቤቷ ወሰደች። ከዛስ? እናቴ ቤቷ ገባን። እሺ እየሞቀ እሺ እየተሟሟቀ ከዛስ? ጠጋ ልክ ልንፈጽም ስንል ሩካቢ ስጋ ማታቋረጥችን እንጂ ጣውላጋ እና አልፈጽም ቆየልኝ። አንተ ውሽ ማይ ተፈጸመ ምንም ወይ ፈታፈታኝ ለማማፈጭኝ። ቆይ አንተ ፈትቼ በነፃነት እንድትወሰልት አልፈቅድልህም። እሺ ይኸው ምቀኝነት እኮ እንዲህ የሚያደርጋት ወዳኝ አይደለም። እቤት ገብቼ ምን እንደማደርግ ነው። ማን ሰላም ነው ጋሽ? ማን አንተ? እኔ ሰፈር ልጅ ነኝ። አያውቁኝም። የጋሽ ከሌ ልጅ ነኝ። እዚህ ሰፈር እዚህ ጋር መተንፈስ ትችላለህ? አዎ እችላለሁ። ና መተንፈስ ከቻልክ ዝናቡ እስኪያባራ ዘፈን አውጣ። የምር ላውጣ? አዎ አውጣ። ና እሺ አረ ወይኔ አረ ወይኔ አረ ወይኔ አረ ልቀጥል ነበር። አረ ወይኔ ብለህ እንደጀመርክ አረ ወይኔ። አይ ከዚህ ጋር እኮ ተያይዞ ታሪክ ስላለ ግጥምና ዜማ ይሸጣል። ልጅ እኮ ሸምጥቶ ነው እዚህ የጨረስክበት እንዴ? ግጥም አለ ብሎ ባለ ሲጠራ ምን ሙዚቃ ቀይር ሞክር። አዎ ሙዚቃ ቀይር። አረ ወይኔ ለምን ወየው አልኩኝ ወየው። አረ በእግዚአብሔር ከጆን ዳንኤል ውጣ። አረ ጆን ዳንኤል እኮ አይደለም እኮ ጋሼ እኮ ሌላ እኮ ነው። ያው ነው እንዴ? አረ ወይኔ አንተ አሁን ቀጣይ ዘፈን ብትባል አረ ብለህ ልታሳስረኝ ነው እንዴ? ቤቴን ሊያስከብብ ነው። ባይሆን ይሄ ያበደ ሙዚቃ የመጨረሻ ላይ ያበደ። ለባል ዶሮ እንድትሰሪ ነበር የፈለግንሽ። ጋሼ እኔ የማልችለው ሙያ የለም። እኔ በሙያዬ የተካንኩኝ ነኝ። ለማረጋገጫ ጥያቄ እንጠይቅሻ። እሺ የዶሮውን ፈረሰኛ ብንሰጥሽ ምን ታደርጊዋለሽ? እጋልበዋለሁ። ትጋልቢዋለሽ? አንዱ ማለት ነው ሴት ልጅ ለክፋል ተብሎ ፍርድ ቤት ቀረበ ማለት ነው። በቃ በጣም ዝም ብሎ ነው የሚላከፈው ሴት ማለት ነው። ከዛ እና ለክፋህን የሚባለው እውነት ነው ትለዋለች ዳኛዋ። አዎ የኔ ማራላ ካይዞ የህይወት ታሪኩን እናዳምጥ። በእውነቱ ፈጣሪን የሚፈራ ፈጣሪ የባረከው ምስጉን ጸባይ ያለው ሱስና መጠጥ ባለበት ዞሮ ማያቅ የተባረከ ልጅ ነበር። ይቅርታ ማን የሞተው? ቀብር ተሳስቼ ይሆን እንዴ? ሽግቢ ለሻምሮቢሲ እነይሁኝ ካጣጋቤ እንዳሊቢሽ ኦ ኦሙኒቲ ሆ ማቤቲ። አንተ ሰውዬ ልተኛበት ረበሽከኝ እኮ አለቃልከኝ። አረ በስማ የርግባ ሞራ በናና የርግባ ሞራ በሎች ምንድን አንተ ሰው ነህ ወይስ? እኔ ቀናተኛ። ታዲያስ ቆሻሻ ሰው ነህ አንተ። ቅማላም ሰው ቆሻሻ ሰው ነህ። አናቴን ልዘግዝቅ ወይ ቢስሬ ሆይ ደንጋ ነገሩ እንዴት ነው?